የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት በፈጸመው የቦምብ ጥቃት 9 የአድማ ብተና አባላት ተደመሰሱ። ዝርዝር መረጃውን በጥሞና አድምጡ። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫዎች የመታውን የጠላትን ኃይል በመምታት ድልን ተቀዳጀ። ዝርዝር መረጃውን ተከታተሉ። በኢራን የተመታው 2 አብራሪዎችን የሚይዘው የአሜሪካ የጦር ጄት አንድ አብራሪ ተገኘ። የሁለተኛው ፓይለት ፍለጋ ቀጥሏል። በዝርዝር ይዘነዋል። ተከታተሉን። ጤና ይስጥልኝ፣ እንደምን ቆያችሁ? ይህ አዲስ ዜና በየዕለቱ ወደ እናንተ የምናቀርብበት ቻናል ነው። ሰብስክራይብ አድርጉ። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት በፈጸመው የቦምብ ጥቃት 9 የአድማ ብተና አባላት ተደመሰሱ። አነፍናፊውት የ206ኛ ኮር አዳኝ ቡድን ከቀናት በኋላ በደብረ ማርቆስ ከተማ በፈጸሙት የቦምብ ጥቃት በተለምዶ ስላሴ ካምፕ ተብሎ ከሚጠራው ወታደራዊ ግቢ ተነስተው በአንድ ፓትሮል ተጭነው ወደ መሃል ከተማ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ በተፈጸመ የቦምብ ጥቃት ቲም መሪውን ጨምሮ 9 አባላት መደምሰሳቸው ታውቋል። ሌሊቱን በተፈጸመው የተጠና ጥቃት አስከሬኑን ያታከፈው የአርመኔው ሰራዊት ከጥቅም ውጭ ሆና በቦምብ የጋየችውን ፓትሮል ሲገትት ያደረሰ ሲሆን ከቀናት በፊት በንጉሥ ተክለ ሃይማኖት ክፍለ ከተማ በተፈጸመ ጥቃት እንዲሁ 23 አድማ ብተና አባላት መደምሰሳቸው ይታወሳል። በሌላ ዜና ምኒልክ እዝ 102ኛ ኮር ምስራቅ አማራ ቀጠና ወታደራዊ ተዋጊ መሐንዲስ የሰራዊት አባላትን በደማቅ ሁኔታ አስመረቀ። ጀብደኛው የ102ኛ ኮር ዛሬም እንደ ትናንቱ ለሰራዊታችን የተለያዩ ስልጠናዎችን በመስጠት የሚታወቀው ለተከታታይ 3 ወራት ያሰለጠናቸውን የተዋጊ መሐንዲስ ስልጣኞችን አስመረቀ። የምረቃ ፕሮግራሙን የመክፈቻ ንግግር በአርበኛ ዘውዱ ዳርጌ የ102ኛ ኮር ምክትል ወታደራዊ አዛዥ የተደረገ ሲሆን ለስልጣኞቹ እንኳን ደስ ያላችሁ መልእክት ካስተላለፉ በኋላ ወታደራዊ አዛዡ አያይዘው እንደተናገሩት ከሆነ የብልጽግናን ጨፍጫፊ አገዛዝ በአጭር ጊዜ ለማስወገድ የቴክኖሎጂ ሽግግር በማድረግ የተለያዩ ስልጠናዎች በየክፍለ ጦሮች ያለማቋረጥ እንደሚቀጥሉ ጠንከር ያለ ሐሳብ አስተላልፈዋል። በተጨማሪም ከ101ኛ ኮር ከ102ኛ ኮር እንዲሁም ከልዩ ዘመቻ የተወጣጡት የተዋጊ መሐንዲስ አሰልጣኞች አርበኛ ሀየሎም ሲሳይ፣ አርበኛ ዮሴፍ ሲሳይ፣ አርበኛ ፋሲል ጸጋዬ፣ አርበኛ ዳዊት ጸጋዬና አርበኛ አዳነ መኮንን እንደተናገሩት ያለ ጦርነት መኖር ከማይፈልገው የብልጽግና አገዛዝ የአማራን ሕዝብ በቀላሉ ነፃ ለማውጣት ከ102ኛ ኮር በሁሉም ክፍለ ጦሮች የተወጣጡ ስልጣኞችን በተግባርና በንድፍ ሐሳብ የተደገፈና ውጤታማ የሆነ የተዋጊ መሐንዲስ ስልጠና ለስልጣኞች መስጠታቸውን ተናግረዋል። በመጨረሻም 102ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አሌና፣ የ102ኛ ኮር የህዝብ ግንኙነት ኃላፊ አርበኛ አታሎ ሙሉጌታ ለተዋጊ መሐንዲስ ስልጣኞች እንኳን ደስ ያላችሁ መልእክት ካስተላለፉ በኋላ የአማራን ህዝብ በምርጫ ስም በኃይል ለማንበርከክ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም በምርጫ ካርድ የአማራን ቸፍቸፋ ለማስቀጠል የመታውን የብልጽግና አገዛዝ ለማስወገድ በሌሎች ኮሮች ለሚገኙ ክፍለ ጦሮች ስልጠናው ጥሩ ተመክሮ መሆኑን ገልጸዋል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫዎች የመታውን የጠላትን ኃይል በመምታት ድልን ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ትናንት ታሪካዊ አንድነቱን ባበሰረ ማግስት በዛሬው ዕለት በከፈተው መጠነ ሰፊ ማጥቃት በወንበር አስጠባቂው የአብይ አህመድ ሰራዊት መከላከያ በአድማ ብተናና በሚሊሻ ኃይሎች ላይ ድልን ተቀናጅቷል። ከሁለቱ ግዙፍ ኮሮች በተወጣጡ ሻለቆች የጠላትን ኃይል እንደ ገብስ ሲወቁት አምሽተዋል። መሐመድ ቢሁነኝ ኮር ተሰማር ገጤ ክፍለ ጦር ከመሃል ሜዳ ተነስቶ ወደ ባሺ የገሰግስ የነበረውን የአገዛዙን አራዊት ሰራዊት መንገድ በመዝጋትና የገነባውን ምሽግ በመሰባበር ወደ መጣበት እንዲፈረጥጥ አድርጓል። በግሼ ወጀድ ጦር መሳያ ግንባር የመሐመድ ቢሁነኝ ኮር የአስተጉማ ተራራ ክፍለ ጦር ከግሼ ወደ ወጀድ የሚወስደውን ዋና መስመር ይዞ የነበረውን የጠላት ኃይል ድባቅ መቶታል። በዚህ ውጊያ አንድ ሙሉ የጠላት ኤፍኤስአል ቢሱዙ ሙሉን የጠላት ኃይል ለወሬ ነጋሪ በማይተርፍ ሁኔታ አይቀጡ ቅጣት ተቀጥቷል። እንዲሁም ከአጣዬ መሃል
መሃል ሜዳ መስመር የአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙት የ7 ክፍለ ጦር እና የአጼ ይኩኖ አምላክ ክፍለ ጦር በአንድነት በመሆን ከአጣዬ ወደ መሃል ሜዳ በሚወስደው መንገድ ጓሳ ላይ መሽጎ የነበረውን ወራሪ ኃይል አመጥ አድርገውታል። በዚህም አራቱ ክፍለ ጦሮች በወሰደው ብርቱ እርምጃ በጠላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ደርሶበታል። በዛዩ አውደ ውጊያ የብአዴንና የብልጽግና ወንበር ጠባቂ ኃይሎች በርካታ የጦር መሳሪያዎችና ትጥቆች በፋኖ እጅ ተማርከዋል። ትናንት በአንድነት ቆመን ዛሬ ደግሞ በተግባር ድልን ማበሰራችን ለኛ የአማራ የነጻነት ማማ የጠላት የውድቀት መጨረሻው መሆኑን አሳይተናል። በኢራን የተመታው የአሜሪካ የጦር ጄት አንድ አብራሪ ተገኘ። የሁለተኛው ፓይለት ፍለጋ ቀጥሏል። በኢራን የአየር ክልል ውስጥ ተመትቶ የወደቀውን የአሜሪካ F-15E የጦር ጄት ተከትሎ ከአውሮፕላኑ 2 አባላት መካከል አንዱ በአሜሪካ የነፍስ አድን ኃይሎች ሕይወቱን መታደግ እንደተቻለ CBS ኒውስ ዘግቧል። የሁለት ከፍተኛ የአሜሪካ ባለስልጣናትን ምንጭ ዋቢ በማድረግ የወጣው ይህ ዘገባ የተረፈው የአውሮፕላኑ አባል በአሁኑ ወቅት በአስተማማኝ እጅ ላይ እንደሚገኝ አረጋግጧል። ይሁን እንጂ F-15E የጦር ጄት 2 አብራሪዎችን የሚይዝ በመሆኑ ሁለተኛውን ፓይለት ለማግኘት ከፍተኛ የፍለጋና የነፍስ አድን ዘመቻ አሁንም እንደቀጠለ ነው። ኢራን ፓይለቱን በሕይወት ለያዘ ወይም ለጠቁማ ከፍተኛ ሽልማት እንደምትሰጥ በገለጸችበት በዚህ ወቅት አሜሪካ ቀሪውን አባል ለማግኘት በከፍተኛ ጥንቃቄና ጥረት እየተከሳቀሰች መሆኑ ተገልጿል። ይህ ክስተት በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ ይበልጥ ያባባው ሲሆን የሁለተኛው አብራሪ ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ የዓለምን ትኩረት ስቧል። አሜሪካ አብራሪዎቿን ለማዳን የምታደርገው ጥረትና ኢራን በበኩሏ ፓይለቱን በቁጥጥር ስር ለማዋል የምታደርገው እንቅስቃሴ አካባቢውን ወደ ከፍተኛ ስጋት ውስጥ ከቶታል። ይህ በእንዲህ እንዳለ የኢራን ጦር ዩናይትድ ስቴትስ የመሠረተ ልማት አውታሮችን ለመምታት የሚሰነዘረውን ዛቻ ከተገበረ ጥቃቱን እንደሚያሰፋ አስጠንቅቋል። የኢራን የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ የሆኑት ኢብራሂም ዞልፋጋሪ የኢራንን መሠረተ ልማትን ከነኩ በክልሉ ውስጥ ያሉትን ሁሉንም ንብረቶችና መሠረተ ልማትን እናጠፋለን ብለዋል። ማስጠንቀቂያው ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተላለፈ ሲሆን የኢራንን ድልድዮች፣ የኃይል ማመንጫዎች፣ የኤሌክትሪክና የኢነርጂ መሠረተ ልማቶችን ለማጥፋት ተደጋጋሚ ዛቻ ለሰጡበት የአጸፋ ምላሽ ነው። ዞልፋጋሪ እንደዚህ አይነት ማስፈራሪያዎች ከተፈጸሙ የኢራን ታጣቂ ኃይሎች ከአሜሪካና ከእስራኤል ጋር ግንኙነት ያላቸውን የነዳጅ ኢነርጂና ኢኮኖሚያዊ ቦታዎችና የአሜሪካን ኃይሎች የሚያስተናግዱ በተባበሩት መንግስታት ውስጥ ያሉ ንብረቶችን ኢላማ ይደረጋሉ ብለዋል። በአካባቢው የአሜሪካ የጦር ሰበሶችን የሚያስተናግዱ ሀገራት አሜሪካንያን ጉዳት እንዳይደርስባቸው ከፈለጉ ሀገራቸውን ለቀው እንዲወጡ ማስገደድ አለባቸው ሲልም ተደምጧል። መግለጫው የወጣው በቴህራንና በካራጅ መካከል በመገንባት ያለ ተንጠልጣይ ድልድይ መውደቅን የሚያሳዩ ምስሎችን ከተጋሩ በኋላ የአሜሪካ ኃይሎች የኢራንን ትልቁን ድልድይ አወደሙ ሲሉ ትራምፕ መረጃ ማጋራታቸውን ተከትሎ ነው።